ሲስተር መልካም እባላለሁ። ወልዲያ ሆስፒታል ዋን ስቶፕ ሴንተር አስተባባሪ ነው። ዋን ስቶፕ ሴንተሩ ከተጀመረ ስራ ከጀመረ ትንሽ ቆይቷል። ከሰሜኑ ጦርነት ጥር 2014 ላይ ነው የተጀመረው። ስራ ሲሰራ ዋን ስቶፕ ሴንተር እንደመባሉ መጠን ሙሉ እንትኖቹ ሰርቪሶቹ እዚህ ማለቅ አለባቸው ተብሎ ነው የሚታሰበውና ዊአክሽን ሳፖርት ከማድረጉ በፊት እኛ የምናደርገው ምንድነው ከወልዲያ ሆስፒታል ካለው ሆስፒታሉ አልትራሳውንዶች ኢንተግሬትድ ተደርጎ ወይንም ሰዎቹ እዚህ ያሉት ኬዞቹ ሂደው ነው አልትራሳውንድ የሚታዩ የነበሩት። አሁን ላይ ግን ብዙ ድርጅቶች ጠይቀን ነበር፣ እውነት ለመናገር አሉ ብዙ ነበሩ እና አልትራሳውንዱን ቻሌንጅ ነበር። አንደኛም ኮስቲም ስለሆነ ብዙ የገዛልን አልነበርም እና ዊአክሽን በዚህ በአልትራሳውንዱ ብቻ አይደለም የምናውቀው፣ እዚህ ያለን ባለሙያዎችንም ከማብቃት ጥሩ ሰርቪስ ከመስጠት አንጻር ኬዞችን ከማገልገል አንጻር ትሬኒንጎችን ኬዝ ማኔጅመንት እንዴት ኬዞችን መቀበል እንዳለብን እንዴት ሰርቪስ መስጠት እንዳለብን ጀምሮ በደንብ ሲያሰለጥነን የነበረ ከማቴሪያሉ በፊት እና ዊአክሽን በደንበኛ ዋን ስቶፕ ሴንተሩ ጋር በደንብ ቆይቷል። እንግዲህ ያው ስለ ዊአክሽን ወይም ደግሞ ወደ ዲሲኤ የሚለውን ፕሮጀክት ለማስተዋወቅ ስፈልግ ምንድነው የ4 ወር ፕሮጀክት ነው። እውነት ለመናገር ከገባ ጀምሮ የሰራቸውን ስራዎች አጠር አድርጌ ለመግለጽ ሞክራለሁ። በርካታ ስራዎችን ሰርቶልናል። እንደኛ እንደ ጉባ ላፍቶ ወረዳ እጅግ በመንግስት ልንደግፋቸውና ልንሰራቸው ልናከናውናቸው ማንችላቸውን ፕሮግራሞች በጣም ጥሩ ስራ ሰርቶልናል። የመጀመሪያው ምንድነው የግንዛቤ ፈጠራ ስራ ነው የተሰራው። የግንዛቤ ፈጠራ ስራ እንግዲህ በተለይ የጂቪቪ የስርዓተ ጾታ ወይም ደግሞ የጎጂ ልማዳዊ ድርጊት አስወጋጅ የምንላቸው ኮሚቴዎች አሉ። እነሱን ኮሚቴዎች 2 ቀበሌ ነው የያዘው፣ የሾበር ቀበሌ ወይም 016 ቀበሌና 05 ቀበሌ ነው የያዘው። እነዚህ በሁለቱ ቀበሌዎች የነዚህም ኮሚቴዎች የሃይማኖት አባቶች፣ የእድር መሪዎች እና ወካይ የማህበረሰብ ክፍሎች የምንላቸውን በአጠቃላይ ለስራው ይሆናሉ የምንላቸውን ሰዎች የአቅም ማጎልበቻ ስልጠና ነው የተሰጠልን። ዝቅተኛ የኑሮ ደረጃ የሚባሉ ሴቶችን ኢቭን የንጽህና መጠበቂያ ጭምር እንኳን መገዝተው መጠቀም ያልቻሉ ሴቶች አሉና እነሱን ወደ 250 ሴቶች በሁለቱ ቀበሌ 125 250 ሴቶች የሚገመት በብር ደረጃ ስንገምተው ከ5000 ብር በላይ የሚሆን የንጽህና መጠበቂያ ስርጭት የተካሄደበት ሁኔታ አለ። ይህ ዓላማው ምንድነው? አንድ ሴት በቃ ባላት በንጽህና ችግር ምክንያት የጤና እክል እንዳይገጥማትና ራሷን የምትጠብቅበት መንገድ እንዲፈጠር ለማድረግ የተሰራበት ሁኔታ አለ። ከዛ ውጭ ደግሞ በጣም የሚያስደስት የሚገርም ነገር ማለት ነው ለ10 ሴቶች ዶሮ ግብር ላይ 5 ሴቶች በተመሳሳይ የሾበር ላይ 5 ሴቶች ለነዚህ ለ10 ሴቶች የስራ እድል መፍጠሪያ መጀመሪያ የግንዛቤ ፈጠራ ስራ ተሰራላቸው። በሙያው በስራና ስልጠና ጽህፈት ቤት ባለሙያ ቢዝነስ ተሰርቶላቸው የቢዝነስ አክሽን ፕላን ተሰርቶላቸው 40 ሺህ ብር ተሰጥተው የስራ እድል እንዲፈጠርላቸው የተደረገበት ሁኔታ አለ። እነዚህ 10 ሴቶች በዶሮ እርባታ የተሰማሩ አሉ፣ በመስኖ ስራ የተሰማሩ አሉ። በተመሳሳይ ደግሞ በራሳቸው ጓሮ አምርተው የጓሮ አትክልቶችን በማዘጋጀት ቤተሰቦቻቸውን እንዲመግቡ የተደረገበት ሁኔታ አለና አሁን ላይ በስራውንም በአካል ማየት ይቻላል። ጥሩ ደረጃ ላይ ያለበት ሁኔታ አለ ማለት ነው። አለምነሽ ውቡ ነው ስሜ። ያው ሰለጠነ ያው መቼም ገንዘብ በማጣት እስከዛሬም ድረስ ያው ምንም እንትን አላልኩም ነበር። አሁን ያው ተሰጠሁኝ። ከተሰጠን ጀምሮ ብሩ ሀገባ ጀምሮ እንደዚያው ፍራፍራስ ምንም ስል ያው እንግዲህ ዶሮ ብዬ ነው የተመዘገብኩት። ያው እንደዚህ ነው እና ራስ መሰራለሁኝ በዛው ቁጭ ብዬ አረባለሁ ምናምን ብዬ ነበር። ያው ዛሬ ነገ ስል ያው ሰዓት ወዷል። እነዚህን ያለው ጀምር ያለው አሁን ያው ዞሮ በጣም ደስ ይላል። ስሜ ዛብ ተስፋው ይባላል። ከጌሾበር ቀበሌ ነው ባላፍቶ ወረዳ። ያው በዚህ የሰለጠንኩት በሻይ ቤት ነው። ሻይ ቤቱን አሁን እየሰራሁ ነው የምገኘው። ዊአክሽን ድርጅት 40 ሺህ ብር ድጋፍ አድርጎልኛል። በዛ ተነሳሽነት መናፈሻዬንም ሰርቻለሁ። የሚያስፈልጉኝን እቃዎች እያሟላሁ ስራዬን እየሰራሁ እገኛለሁ። በጣም ይሄንን ድርጅት በጣም ነው ከልብ የማመሰግነው። ምክንያቱም እጄን አጣጥፌ ቁጭ ብዬ ነበረ። አሁን በዚህ ባገኘኋት ብር ግን ወደ ስራ ጀምሬ ልጆችንም እያሳደግኩ ነው የምገኘው። መጡብን አልመጡብን አሁን ይሄን ዕቃ አቅርበን ካልተሸጠልን ሰቀቀኑ መከራ ነበር። አሁን ላይ ግን በዚህ በትንሽ ተነስቶ ወደ ትልቅ ካልሄደ የራሳችን ጥፋት ነው። ምንም ማድረግ አይቻልም። የተሰጠን ግን ከትንሽ ወደ ትልቅ እንደምንሄድ ማሳያ ነው። ከትንሽ ወደ ትልቅ በነፃነት እየሰራን ነው። ሰቀቀን የለውም። ብቻችንን ስናወራ የነበረውን አልሐምዱሊላህ አሁን ወደ ራሳችን
ዛሬ ምን አተረፍን ነው እንጂ ዛሬ ይመጡብን ይሁን የሚለውን ሰቀቀን ራሱ አልፈነዋል። ዛሬ ደግሞ ምን ለብሰን እንወጣ ይሆን የሚለውንም ደግሞ በምንለውም ቢጃማ ሰጥተናል። እንደዚህ ደግሞ ሳሙና በምንታጠብ የምንለው ሳሙናም ሰጥተናል። ድርጅቱ እጅግ በጣም ለኛ ላይ ያለው አስተዋጽኦ በጣም ከባድ ነው ለመግለጽ የሚል ነው። የስራ የመረጥኩትኝ አትክልት ማምረት ያልኩት ሳንቃ እንደምታወቀው ውሃ ማገር ነች፣ የመስኖ አገር ነች። ከዛም አንፃር ያው እኔ በአትክልቱ ስራ የቆየው ነኝ። ከአርሶ አደር ህዝብ የወጣው ነኝ። እንደሚታወቀውም ስራዬም እንደሚታየው ድንችና ሽንኩርት የተለያዩ እያመረትኩ እገኛለሁ። አሁንም በማምረት ነው። ድርጅቱ የአክሽን ፕሮጀክት የገንዘብ ድጋፍ አድርጎናል፣ የሙያ ስልጠና ድጋፍ አድርጎናል። ከዛም በመነሳት እንደ ምሳሌነት እነዚህን ከብሩ ድጋፉ ቀጥታ እንደገባልኝ ዘር የድንች ዘር እና የሽንኩርት ዘር በመግዛት ከዚህ እንደምታዩት ተክዬ ለእንትን በቅቷል ማለት ነው። በቅሏል። ሽንኩርትም እንደምታየው በቅሏል። ሽንኩርቱ ይሄ የተተከለው አሁን ጠር ላይ ይሄን የምታዩት እርሻ አለ። እሱ ተላልሞ ታርሶ እሱ ጋር ይተከላል ማለት ነው። ለዚህ ነው ፕሮጀክቱም ገንዘብና የስልጠናው ድጋፍ በጣም አሪፍና አሪፍ ነበር። ስልጠናውን በጣም የጉልበት ዋጋ እንዳለው ድረስ ትምህርት ወስደናል። እንዴት ገንዘብ አያያዝ እንዳለ ወጭና ገቢያችንን እንዴት ማወቅ እንዳለብን ወስደናል። እስከዛሬ አሁን ስንሰራ ወጭና ገቢያችንን እናውቅ እሰራለሁ አወጣለሁ የሚቆጠበውንም ቁጠባ የሚባልም አሁን በቅርቡ ነው ያወቅነው። አናውቅም። ሆዳችን ነው ቁጠባችን። ስሰራውዬ ማታ ያለ ሀብቶችን ቢሰጥቼ ለራሴ የሚለውን አስቀርቼ እነሱን ሰጥቼ ስወስድ በሳምንት ስጠይቅ ምንድን ሆኜ ነው የምገኘው? እዳ በደል እገኛለሁ። ለምን? አንደኛ ካልኩሌት አላደርግም ምን እንደማወጣ ምን እንደማስገባ። ከቤቴን ብር ይዤ ስሄድ ደግሞ ከቤት ብር ይዤ ስሄዳውን ስንት ይዤ እንደሄድኩና ስንት እንዳወጣ አላውቅም። አደባልቄ ይዤ እሄዳለሁ። ይሄን ያህል ሰርቻለሁ የሚለውን እንጂ ከቤት ስንት ወጥቻለሁ፣ ገበያ ላይ ስንት ሸጥቻለሁ የሚለውን አናውቅም ነበር። ይሄንም ክብለት ሰጥተናል። ስልጠናው በጣም አሪፍ ነው። የጉልበት ዋጋ፣ የወዛደር ዋጋ፣ ትራንስፖርት እነዚህ ነው ቸክ አናደርግም ነበር። እንሄዳለን እንመጣለን። አጠቃላይ ሽጠን የምናገኛትን ያችን ነው ትርፍ ብለን የምናስበው። ወጫችን ስንት እንደሆነ ገቢያችን ስንት እንደሆነ አናውቅም ነበር። ይሄንንም ክብለት ይወስደናል። በጣም እጅግ ቆንጆ ነው ብዬ ነው በእኔ በኩል። በመጨረሻ ፕሮጀክቱን ሳላመሰግን አላልኩም። እኔ 10ኛ ክፍል አጠናቅቄ ስራ አጥ ነኝ። ከቤተሰብ ያልወጣሁ ልጅ ነበርኩ። ግን አሁን ራሴን ፈልጌ እንዳገኝ አድርጎኛል። ገንዘብ ድጋፍ ማለት በጣም ከባድ ነገር ነው ለኔ። ያ ፕሮጀክቱ የደገፈኝን ገንዘብ ከምንም አላገኝም ነበር ብዬ እንደምታየው ከቤተሰብ ጫና የሰው እጅ በጣም ይከብዳል። ግን ከዛ ልወጣ አሁን ፕሮጀክቱ ይሄን በስራ እንድወጣ አምሮዬ በስራ ላይ እንዲያሳይ ህመም ሁሉ ያመኝ ቁጭ በምል ሰዓት ራሴን ጨናነቅ ነበር። ግን አሁን እግዚአብሔር ይመስገን አሁን በስራ ላይ እያሳለፍኩ ራሴን ፈልጌ እንዳገኝ አድርጎኛል እና ፕሮጀክቱን ሳላመሰግን አላልኩም።